ምዕራፍ 5 በውስጣችሁ ያለው ኃይል። ወደ ፎርት ብራግ የተመለስኩት እግዚአብሔር በሕይወቴ ያደረገውን አስደናቂ ነገር ለሰዎች ለመመስከርና ለማካፈል በጣም በመጓጓት ነበር። ከዚህ በፊት እንዲህ ያለ ልምምድ ቢኖረኝ ኖሮ በአገልግሎቴ ላይ ምን አይነት ለውጥ ሊኖር እንደሚችል አስብ ነበር። ስሜታውያን ለምላቸው ጴንጤቆስጤያውያን የነበረኝን አመለካከት በፍጹም አልዘነጋውም። ከእንግዲህ ወዲህ የማገኘው ምላሽ ምንም ይሁን ምን የተለማመድኩትን ለሌሎች ከማካፈል የሚያግደኝ ምንም ነገር አይኖርም። በመጀመሪያው ቀን ወደ ዋናው መስሪያ ቤታችን ሄድኩ። በግዙፍነቱ በልቅ አነጋገሩና በመጥፎ ባህሪው የሚታወቀው ተቀዳሚው ሰርጀንት ቢሮ ውስጥ ነበር። ተገቢውን ሰላምታ ከተለዋወጥን በኋላ ለመሆኑ ክርስቶስ እንደሚወድህ ነግሬህ ያውቃለሁን በማለት ጠየቅኩት። እስኪ ገርመኝ ድረስ እንባው ኮለል ብሎ በጉንጮቹ ይወርድ ጀመር። የለም በፍጹም እንደዚህ አይነቱን ነገር አንስተህብኝ አታውቅም አለ። ፊቴ በእፍረት ሲለዋወጥ ታወቀኝ። ይህን ሰው ሳውቀው ከ1 ዓመት በላይ ሆኖኛል፣ ግን አንድም ቀን እንኳን ስለ ኢየሱስ ክርስቶስ ነግሬው አላውቅም። ወደ ሌላ ክፍል ሲሄድ ደግሞ ስንቅና ትጥቅ አቅራቢ ሰርጀንቱን አገኘሁ። ወንድሜ ክርስቶስ እንደሚወድህና እኔም እንደምወድህ ነግሬህ ያውቃለሁን በማለት ጠየቅኩት። እንደ በፊተኛው ሁሉ እርሱም በፍጹም እንደዚህ አይነቱን ነገር አንስተህብኝ ነግረኸኝም አታውቅም የሚል ምላሽ ሰጠኝ። እንደገና አፍረት ተሰማኝ። ጊዜ ካለ ጥቂት ልታወራኝ ፈቃደኛ ነህ አለ። ተያይዘን ቢሮዬ ሄድን። ከዚህ ቀደም ይኖረዋል ብዬ ያልገመትኩትን ብዙ ችግሮችን እያነሳ ጫወተኝ። መናገር የፈለገውን ሁሉ ተናግሮ ካበቃ በኋላ ክርስቶስን እንደ ግል ጌታና አዳኝ ለመቀበል ፈቃደኛ ይሆን እንደሆነ ጠየቅኩት። ፈቃደኛነቱን ነገረኝ። ተንበርክኮ እያለቀሰ ጌታን ተቀበለ። በመሄድበት ቦታ ሁሉ የማናገራቸው ሰዎች ክርስቶስን ይቀበሉ ነበር። በእኔ ምትክ ሆኖ የሚናገርልኝ ኃይል በውስጥ ያለ ሆኖ ነበር የሚሰማኝ። ለአንድ ሰው መናገር ስጀምር ምን መናገር እንዳለብኝ እንኳን ሐሳብ አይኖረኝም። ነገር ግን የምነግራቸው ነገር ሰዎችን ወደ ክርስቶስ የሚስብ አዲስ ኃይል ነበረው። በዚህ መልክ እግዚአብሔርን ማገልገል ቀላል ነበር። ቀድሞ የነበረኝ ውጥረትና እርግጠኝነት ማጣት ተወግዷል። አሁን ትልቅልቅና ሳቂታ ሆኛለሁ። ወንጌል መስበክን እንደ አድካሚና አሰልቺ ስራ አላየውም። የእርሱ ሐሳብ በእኔ በኩል አልፎ ሌሎችን ሲነካ ማየት ይህ ነው የማልለው ደስታ ይሰጠኝ ነበር። በደንባችን መሰረት እያንዳንዱ የመከላከያ መኮንን በወር 1 ጊዜ የሥነ ምግባር ትምህርት መካፈል ነበረበት። እንደ መንፈሳዊ ጉዳይ አማካሪዎች ይህን ስናስተምር ምንም አይነት ስብከት እንድናሰማ አይፈቀድልንም ነበር። የተዘጋጀውን ትምህርት ማስተማር ብቻ ነበር የሚጠበቅብን። ታዲያ አንድ ቀን የአባቶቻችን አምላክ ሕያው እንደሆነና ዛሬም ቢሆን ጸሎትን እንደሚሰማ መልስም እንደሚሰጥ በጥንቃቄ ነገርኳቸው። ትምህርቱን ከጨረስኩ በኋላ አንድ ወታደር ወደ እኔ መጣና በማንጓጠጥ አይነት አሁን የተናገርከውን በሙሉ ታምንበታለህ አይደለም እንዴ በማለት ጠየቀኝ። አዎ በትክክል አምንበታለሁ አልኩት። እና እንዲህ ስትል አሁን እንኳን ብትጸልይ እግዚአብሔር መልስ ይሰጠኛል ማለትህ ነው አለ። አዎ እንደሚሰማኝ እንደሚመልስልኝም በጣም እርግጠኛ ነኝ። ሲጋራ ማጤስ ትክክል እንዳልሆነ ታስባለህ? ያልጠበቅኩት ጥያቄ ነበር። ለአንዳንዶች ትክክል ላይሆን ይችላል፣ ለአንዳንዶች ግን ትክክል ሊሆን ይችላል አልኩ አፌ እንዳመጣልኝ። ከ14 ዓመቴ ጀምሮ እያጨስኩ ነው። አሁን በቀን 3 ፓኬት እንኳን አይጠቅመኝም። ማጨስ ካላቆምኩ እንደምሞት ዛሬ ጧት ዶክተሩ ነግሮኛል አለ ወታደሩ። እንግዲህ ማጤስ ላንተ አይስማማህም ማለት ነው አልኩት። እንግዲያውስ ማጤስን እርግፍ አድርጌ እንድተው ለአምላክህ ንገርልኝ። እንዴት አድርጌ እንደምጸልይለት ግራ ገባኝ። እግዚአብሔር የሚረዳው ራሳቸውን የሚረዱትን ነው። ወይም ደግሞ ማጤስን ማቆም እንዲረዳህ አንተው ራስህ ለምን አትጸልይም የሚል መልስ ሰጥቼው ለመገላገል ቃጣኝ። እርሱ የጠየቀኝ ግን ያንን አልነበረም። በዚያው ቅጽበት እግዚአብሔር ሆይ ለዚህ ሰው ምን መልስ እንደምሰጠው እርዳኝ፣ እንዴት አድርጌ እንደምረዳው አሳውቀኝ በማለት በልቤ ጸለይኩ። ወዲያውኑ በልሳን ጸልይለት የሚል ጠንከር ያለ ሐሳብ መጣልኝ። እንዴት አድርጌ? ድምጼን አሰምቼ? የለም ድምጽን ሳታሰማ። በቅርቡ በተቀበልኩት አዲስ ልሳን መጸለይ ጀመርኩ። ከዚያ ትንሽ ቆም እንዳልኩኝ እጆችን ትከሻው ላይ አድርገህ ጸልይለት የሚል ሐሳብ ወደ ልቤ መጣ።
በመታዘዝ እጆቼን ትከሻው ላይ አደረኩ። ምን ብዬ ልጸልይ? ድምጽን ሳታሰማ በልሳን ጸልይለት እንደተነገረኝ አደረኩ። ከዚያ በኋላ ደግሞ ወደ እንግሊዝኛ ተርጉመው የሚል ሐሳብ መጣልኝ። ምንም ሳላስብና ሳልጨነቅ እግዚአብሔር ሆይ ከእንግዲህ ወዲህ በህይወት ዘመኑ ሁሉ እንዳያጨስ እርዳው በማለት ጸለይኩ። ምን አይነት ጸሎት ነው? ሰውየው እንደገና ወደ ማጨሱ ከተመለሰ እግዚአብሔር ጸሎትን እንደማይሰማ ማረጋገጫ ሊሆነው ነው። የዚያ ውጤት ምን ሊሆን እንደሚችል ግራ ገባኝ። ቶሎ ብዬ ከስፍራው ዞር አልኩ። በሚቀጥሉት ጥቂት ቀኖች ምናልባት የእግዚአብሔርን ሐሳብ በትክክል አላዳመጥኩ እንደሆነ ብዬ በማሰብ በተደጋጋሚ ስጸልይ ነበር። ያደረኩት ስህተት ያንን ሰው ይበልጥ ከእምነት ያርቀው ይሆን? ሆኖም በእኔ ተማመንብኝ የሚል ሐሳብ ወደ ልቤ ይመጣ ነበር። በእግዚአብሔር መታመን ማለት ምንም የሚያዝና የሚጨበጥ ነገር ሳይኖር በእምነት ወደፊት መገስገስ ማለት ነው። በአዲስ ጉጉትና ናፍቆት በጥልቀት መጽሐፍ ቅዱስን ማጥናት ጀመርኩ። ከእንግዲህ ወዲህ የምንቀሳቀሰው በእምነት ከሆነ ያ እምነት በእግዚአብሔር እውነተኝነትና ባህሪ ላይ የተመሰረተ እምነት መሆን አለበት። እኔም በግል ህይወቴ ይበልጥ እግዚአብሔርን ማወቅ ይኖርብኛል። ብዙ ባነበብኩ መጠን በዚያው ልክ እምነቴ ማደግና መዳበር ጀመረ። ከዚህ በፊት መጽሐፍ ቅዱስን ማንበብ ይህን ያህል የሚያስደስተኝ ጉዳይ አልነበረም። አሁን ግን የማነበው ሁሉ ከዚህ ቀደም ተገንዝቤው በማላውቀው ሁኔታ የእግዚአብሔርን ሁሉን ቻይነት በክርስቶስ በኩል ቃል የገባውን ሁሉ ለማድረግ ኃይሉም ችሎቱም እንዳለው የሚያረጋግጥ ሆኖልኛል። በእኛ ውስጥ ያለው ኃይል ክርስቶስን ከሞት ያስነሳው ኃይል ነው ያለው ማን ነበር? በኤፌሶን መልእክቱ ምዕራፍ 3 ቁጥር ከ20 እስከ 21 ጳውሎስ እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን ይላል። ጳውሎስ ለቆሮንቶስ ቤተክርስቲያን የሰጠውን መመሪያ በጥንቃቄ አጠናው። በዚህ መልእክቱ መንፈስ ቅዱስ በሰዎች በኩል ስለሚሰራበት የተለያዩ መንገዶች ዘርዝሯል። በልሳኖች መናገር፣ በልሳኖች የተነገረውን መተርጎም፣ ፈውስ፣ ታምራት፣ ትንቢት መናገር፣ ስብከት፣ ጥበብ፣ ዕውቀት፣ እምነትና መናፍስትን መለየት መንፈስ ቅዱስ ከሚሰራባቸው መንገዶች ጥቂቶቹ ናቸው። እግዚአብሔር በእኔ ውስጥ መግለጽ የፈለገው የትኛውን ስጦታ እንደሆነ እንዴት አውቃለሁ? ለመሆኑ የተለየ ስጦታ ተሰጥቶኛል? እንደገና ከኤፌሶን መልእክት ያነበብኩት ጥቅስ ወደ ልቤ መጣ። በእኛ እንደሚሰራው ኃይል መጠን ነበር ያለው። ምንም አይነት ስጦታ የለኝም። እኔ ማድረግ ያለብኝ እግዚአብሔር በእኔ እንዲሰራ መፍቀድ ብቻ ነው። በሌላ አነጋገር የኔ ድርሻ በውስጤ ለሚሰማኝ የመንፈስ ቅዱስ ምሪት ወይም ግፊት መታዘዝ ብቻ ነው ማለት ነው። ቅዱስ ቃሉ ከምንለምነው ወይም ከምናስበው ሁሉ በላይ ማድረግ እንደሚቻለው ይናገራል። እግዚአብሔር ምን ማድረግ እንደፈለገ የምገምትበት ወይም የማውቅበት ምንም አይነት መንገድ ሊኖረኝ እንደማይችል ግልጽ ነው። አንድ ምሽት በጸሎት ስብሰባችን እግዚአብሔር አካላችንን ለመፈወስ ኃይል እንዳለው ተናገርኩ። አንዲት ሴት ተነሳችና ታዲያ እዚህ ካለነው አንዳችንን እንዲፈውሰን ለምን አትጸልይልንም አለች። ትንሽ እንደመደንገጥ ቃጣኝ። እግዚአብሔር ጸሎትን ሰምቶ ህመምተኞችን መፈወስ እንደሚችል ለመፈወስም ፈቃደኛ እንደሆነ አውቃለሁ። ግን በእርግጥ እኔን ይሰማኝ ይሆን? ሳላስበው ልቤ በእምነት ተሞላ። እሺ እንድጸልይለት የሚፈልግ ማን ነው አልኩ። እኔ አለቻቸው ሴት። ካለፉት ጥቂት ወሮች ጀምሮ አንደኛው አይኔ ያለማቋረጥ እንባ ያፈሳል። ሕክምና አልረዳኝም፣ እባክህ ጸልይልኝ። ትንፋሼን ዋጥ አደረኩና እጆቼን ራሷ ላይ አድርጌ እግዚአብሔር ወዲያውኑ እንደሚፈውሳት ያለኝን እምነት ሁሉ አሰባስቤ ጸለይኩላት። ጸሎቴን ካበቃው በኋላ እንባዋ እየፈሰሰ ነበር። በውስጤ ያሳሳትኩት ወይም ያጠፋሁት ነገር ይኖር ይሆን የሚል ማመንታት ነበረኝ። እንደገና ያ በእኔ ታመንብኝ የሚለው ውስጣዊ ድምጽ ግን አበረታኝ። መልካም፣ እንግዲያውስ እምነት ማለት የማናየውን መቀበል ወይም ማመን ማለት ነው። ከመጽሐፍ ቅዱስ ያነበብኳቸው ታሪኮች በሙሉ የሚመሰክሩትም ይህንኑ ነው። በድልና በሽንፈት መካከል ያለው ልዩነት የማመን ወይም ያለማመን ጉዳይ ነው። እስራኤላውያን ለማመን ፈቃደኛ ባልነበሩ ጊዜ እግዚአብሔር ምንም አያደርግም ነበር። ለሚያምኑ ወገኖች ብቻ የተሰጡ የመጽሐፍ ቅዱስ ተስፋዎች በጣም ብዙ ናቸው። ድምጼን ከፍ አድርጌ እግዚአብሔር ሆይ ጸሎታችንን ስለሰማህን ተመስገን አልኩ። በዚያው ምሽት ያቺ ሴት ስልክ ደወለችና ቄስ ሜርሊን ምን እንደተፈጸመ ገመት ትችላለህ አለች የደስታ ሲቃ በሚተናነቀው ድምጽ። በፍጹም
ምንም መገመት አልችልም። እስቲ ንገሪኝ። አይኔ ላይ አንዳች ነገር መፈጸሙን በድንገት ያወቅኩት መጽሐፍ እያነበብኩ እያለ ነበር። ሙሉ በሙሉ ተፈውሷል። ይህን ስሰማ በጣም ተደነቅኩ። ጌታ ሆይ ተመስገን። በእኔ ታመንብኝ ስትል ምን ማለት እንደሆነ አስተዋልኩ። በፍጹም ልቤ ታመንብሃለሁ፣ የተቀረውን ግን ላንተ ተዋለሁ አልኩ። የአካባቢው የፕሬስቢቴሪያን ቤተክርስቲያን አገልጋይ በመንፈስ ቅዱስ ተሞልቶ ነበር። ሆኖም ይህንን ለጉባኤው መናገር አልደፈረም። አንድ እሁድ ምሽት ምስክርነቷን እንድትሰጥ አንዲት የጸሎት ቡድናችንን ሴት ወደ ቤተክርስቲያኑ ጋበዛት። ጥቂት የቡድኑ አባሎችም ለጸሎት ተገኝተው ነበር። የሳውዘርን ባፕቲስት ቤተክርስቲያን አባል ብትሆንም በመንፈስ ቅዱስ መጠመቋን ስትናገር ሁሉም ጸጥ ብሎ በእርጋታ እየሰማት ነበር። እግዚአብሔር ለሕዝቡ እየተናገረ እንደነበረ በጣም ግልጽ ነበር። በስብሰባው ማብቂያ ላይ የመዝጊያ ጸሎት እንዳደርግ የቤተክርስቲያኑ መጋቢ ጋበዘኝ። ተነስቼ ቆምኩ። የመዝጊያውን ጸሎት ከማድረግ ይልቅ ግን ወደ አእምሮዬ የመጡትን የመጀመሪያ ቃሎች ተናገርኩ። ሕይወቱን ለእግዚአብሔር መስጠት የሚፈልግ ሰው ካለ ወደፊት እንዲመጣና አብረን እንድንጸልይ ይፈልጋለሁ በማለት ጥሪ አቀረብኩ። ምንም እንቅስቃሴ የሌለበት ፍጹም ጸጥታ ሆነ። በዚያ ቤተክርስቲያን ታሪክ ከዚያ በፊት ማንም እንዲህ ያለ ጥሪ አቅርቦ አያውቅም። ከዚያ በኋላ አንድ እያሉ ሰዎች ወደፊት መምጣትና ለጸሎት መንበርከክ ጀመሩ። ምን እንደምጸልይ ሐሳብ ባይኖረኝም ወደ መጀመሪያው ሰው ሄድኩ። የሰውየው ችግር ምን እንደነበረ አላውቅም። ራሴን ጎንበስ አደረኩና ጌታ ሆይ እንዴት እንደምጸልይ ያሳየኝ በማለት በጸጥታ ጸለይኩ። ወዲያውኑ በመንፈስ ጸልይ ሲል ሰማሁ። እኔም ድምጼን ዝቅ አድርጌ በአዲስ ልሳን መጸለይ ጀመርኩ። አሁን ደግሞ የተናገርከውን ተርጉመው። ጌታ ሆይ የዚህን ሰው ሰካራምነት፣ በስራው የሚፈጸመውን እምነት ማጉደል ይቅር በለው። ራሴ የተናገርኩት እኔኑ አስደነገጠኝ። ትክክል ባልሆንስ? እንደዚያ ከሆነ የአገልጋይ ወዳጅን ነገር ማበላሸቴ ነው። ወደ ሁለተኛው ሰው ሄድኩና የበፊቱን አይነት ነገር አደረኩ። ጌታ ሆይ የዚህ ሰው ተናዳጅነት፣ ክፉ ዝንባሌና ቤተሰቡ ላይ የሚያደርገውን በደል ይቅር በለው። ከሰዎች ወደ ሰዎች እየሄድኩ እጄን ራሳቸው ላይ በማድረግ በውስጤ እንደተሰማኝ የንስሐና የኑዛዜ ጸሎት መጸለይ ጀመርኩ። የማሳረጊያውን ቡራኬ ከሰጠው በኋላ አንድ ባንድ ሰዎች ወደ እኔ ይመጡ ጀመር። አንዳንዶቹ የደስታ እንባ እየተናነቃቸው በጣም ለሚያስፈልገኝ ጉዳይ ነበር የጸለይክልኝ፣ ለመሆኑ ትክክለኛ ችግሬን እንዴት አወክ በማለት ይጠይቁኝ ነበር። ከጥቂት ቀኖች በኋላ የዚያ ቤተክርስቲያን አባሎች መንፈሳዊ ሕይወት በጣም እየተነቃቃና እየተባረከ እንደሆነ መጋቢው ነገረኝ። በዚያ ምሽት እንዲጸለይላቸው ወደፊት መጥተው ከነበሩት ሰዎች አብዛኞቹ የቤተክርስቲያን ሽማግሌዎችና ተመራጮች ነበሩ። አሁን ቤተክርስቲያኑ በሙሉ በአዲስ ኃይል፣ ቅንዓትና ደስታ ተሞልቶ ይጥለቀለቅ ጀምሯል። ይህን ስሰማ ከደስታ የተነሳ መጮህ ቃጣኝ። እንደ እውነቱ ከሆነ ስለዚህ ቤተክርስቲያን ወንዶችና ሴቶች ችግር ምንም የማውቀው አልነበረም። እግዚአብሔር ግን ያውቃል። እርሱ የሁላችንንም ልብና አእምሮ ያውቃል። የእያንዳንዱን ሰው ጉዳይ በቀጥታ መፍታት በሚችል ኃይል በእኛ ውስጥ መናገር ይችላል። ሰዎች ቀና ምላሽ ቢሰጡ ስራው የእርሱ እንጂ የኛ አይደለም። በሌላ በኩል ደግሞ ሰዎች እምቢተኛ ቢሆኑ በእነርሱ ጥፋት ተወቃሾች አንሆንም። በየቀኑ በሚሄድበት ሁሉ እንዲሁ ነበር የሚሆነው። ሰዎች ኢየሱስ ክርስቶስን ይቀበሉ ነበር። ለአንድ ሰው ምን መናገር እንዳለብኝ ማሰብና ማውጠንጠን ስጀምር ውጥረትና ውሱንነት ይሰማኛል። የእግዚአብሔር ኃይል በእኔ በኩል አልፎ ሌሎችን ሲነካና ሲዳስስም አላይም። እኛ ዘና ማለትና ስራውን ለእግዚአብሔር መተው አለብን የሚለው መርህ በጣም እውነት ነው። በእግዚአብሔር ፊት ራሴን ዘና ሳደርግና አእምሮዬን ባዶ ሳደርግ እግዚአብሔር በልቤ የሚያኖረውን ሁሉ በእምነት እናገራለሁ። በዚህ ሁኔታ የምናገረው ቃል ሁሉ ጊዜ የሰዎችን ሕይወት በቀጥታ ሲነካና ችግራቸውን ሲፈታ ተመልክቻለሁ። ነገሩን ሳስበው በጣም ይገርመኛል። ለብዙ ዓመት በመጋቢነት ሰርቻለሁ። ሰዎችን ለመርዳት ብዙ ለፍቻለሁ። ይሁን እንጂ ኢየሱስ ክርስቶስ ሙሉ በሙሉ እኔነቴን ከገዛና በመንፈሱም ከሞላኝ ወዲህ በአጭር ጊዜ በብዙዎች ሕይወት ይህን ያህል ነገር ሲሆን አይቻላውቅም። አሁን የሚያባክነኝ ነገር ስለሌለ መጽሐፍ ቅዱሴን ለማንበብና ለማጥናት እንዲሁም ለጸሎት በቂ ጊዜ አለኝ። ከዚያ በፊት ያልነበረኝ ብርታት በድንገት ሊኖረኝ እንደቻለ ይሰማኛል። ከዚያ በፊት ጊዜን በተለያዩ ቅዶች ላይ አባክን ነበር። የጠበቅኩት ሳይሆን ሲቀር ደግሞ የልብ ስብራት ይገጥመኝ ነበር። አሁን ግን የአይነት ሁኔታ የለም።
በክርስቶስ ውስጥ እስካረፍኩ ድረስ ቀኖቹን እያንዳንዷን የህይወቴን ዝርዝር ጉዳይ ሌላው ቀርቶ ከሰዎች ጋር የሚኖረኝ ቀጠሮ እንኳን ያለ አንዳች መጨነቅና መሳቀቅ ሲሟላና ሲስተካከል ያለው። ከእንግዲህ ወዲህ በሌሎች ፕሮግራሞቼና ቀጠሮዎቼ አልጣበብም፣ አልጨናነቅም። ሁሉም ትክክለኛ ጊዜውንና አቅጣጫውን ተከትሎ እየሄደ ነበር። አንድ ቅር የሚሰኝበት ነገር ቢኖር ራሴን ለእግዚአብሔር በማስገዛት የሚገኘውን ይህን በረከት ሳልለማመድ ብዙ ዓመታትን በከንቱ ማሳለፌ ነው። በዚህ ጊዜ አካባቢ ኦራል ሮበርትስ የሚባል ሰው ለአገልግሎት ወደ ፋየትቪል መጣ። እጅግ ግዙፍ ድንኳን ተተክሎ ነበር። በየምሽቱ ስብከቱንና ለበሽተኞች ሲጸልይ ለመስማት በብዙ ሺህ የሚቆጠሩ ሰዎች ይመጡ ነበር። ኦራል ሮበርትስን በግሌ ለማግኘት ፈለኩ። ለዚህ ጉዳይ ሊረዳኝ ከሚችለው ስብሰባውን ከሚመራው የአጥቢያ አገልጋይ ጋር ተገናኘሁ። በምችለው ሁሉ በዚህ አገልግሎት ለመርዳት ፈቃደኝነቴን ገለጽኩለት። አንድ የሜቶዲስት ቤተክርስቲያን አገልጋይ በዚያ ስብሰባ ተሳትፎ ለማድረግ ፈቃደኛ መሆኑ ገርሞታል። ከዚያ በፊት ጴንጤቆስጤውያን አገልጋዮች ብቻ እንጂ ሌሎች በእንዲህ ያለው አገልግሎት ተሳትፎ ሲያደርጉ አይቶ አያውቅም ነበር። ስብሰባው ከተጀመረበት ምሽት አንስቶ የደንብ ልብሴን ለብሼ መናገሪያው መድረክ ላይ ነበርኩ። ኦራል ሮበርትስ ለበሽተኞች ሲጸልይ አጠገቡ ነበርኩ። ሰዎች ሲፈወሱ የሚሆነውን አካላዊ ለውጥ ባይኔ አይቻለሁ። አቤት እንዴት ደስ ይላል! በእንደዚህ አይነት ስብሰባ በመገኘቴና ከኦራል ሮበርትስ ጋር መታየቴን ከቀጠልኩ ከመደበኛ ስራዬ ልባረር እንደምችል አንዳንድ የሥራ ባልደረቦቼ ስጋት አድሮባቸዋል። ምናልባትም ትክክል ሊሆኑ ይችላሉ። ምናልባትም የደረጃ እድገት ሊያልፈኝ ይችላል። በበኩሌ ግን የሰዎችን ጊዜያዊ ይሁንታ ከማግኘት ይልቅ ለእግዚአብሔር መታዘዝንና ኃይሉ በሚሰራበት ቦታ መገኘትን መርጫለሁ። በሚቀጥለው ሳምንት ለሌተና ኮሎኔልነት ማዕረግ የተመረጡ የመንፈሳዊ ምክር አገልግሎት ሰጪዎችን የስም ዝርዝር እንዲሁ ላዩን እያገላበጥኩ ነበር። እንደ እውነቱ ከሆነ ለዚያ ሹመት ለመታጨት ገና ነበርኩ። ምክንያቱም በሻለቃነት ረጅም ጊዜ አላገለገልኩም ነበር። በጣም የሚገርመው ግን ስሜ ዝርዝር ውስጥ ነበር። በኋላ ግን ምንም እንኳን በመደበኛ አሰራር የማይቻል ቢሆንም ከባለስልጣኖች 5 እጁን ያህል ለሹመት ለማብቃት ሰራዊቱ ስልጣን እንዳለው ነበር የተረዳሁት። ጌታ ሆይ ለነገሮቼ የምትጠነቀቅና ልታመንብህ የሚገባ አምላክ መሆንክን ስላሳየኸኝ ተመስገን ከማለት ሌላ የምለው አልነበረኝም። አንዳንዴ መታዘዝ ማለት እንድንጸልይላቸውና እንድንረዳቸው ከሚመጡ ሰዎች ፍላጎት በተቃራኒው መሄድ ማለት ሊሆን ይችላል። አንድ ጊዜ አንድ ወጣት ኮሎኔል ሚስቱን ወደ እኔ ይዞ መጣና ስለ መንፈስ ቅዱስ ጥምቀት እንዲጸልዩላት ትፈልጋለች አለ። በውስጤ ግን አንድ በጣም ያልተለመደ አይነት ስሜት እየተሰማኝ ነበር። ይህች ሴት ይህን ልምምድ ቀደም ሲል እንደተቀበለች እንዲሁ ለመንፈሴ ታወቀኝ። ቢሮዬ ከመጣች ጀምሮ አንዴም እንኳን አልተናገረችም። ያም ሆኖ ያገኘሁት ምሪት እውነት እንደሆነ እርግጠኛ ነበርኩ። ከዚህ ቀደም የመንፈስ ቅዱስ ጥምቀት ተቀብለሻል፣ ስለዚህም እንደገና እንዲጸልይልሽ የሚያስፈልግ አይመስለኝም አልኳት። እንዴት አወቁ አለች በመገረም። ከተጸለየልኝ ጊዜ ጀምሮ ይህን ለማመን ብዙ ሙከራ አድርጌያለሁ። ማወቅ የቻልኩት መንፈስ ቅዱስ ስለነገረኝ ነው። ከዚህም ሌላ ለመሄድ ከመነሳትሽ በፊት በአዲስ ልሳን ትናገሪያለሽ አልኳት። ትንሽ ሳላበዛው አልቀረሁም አልኩ ራሴ ለራሴ። ምንም ነገር ሳይሆን ከቀረስ እምነቷ የባሰ ችግር ሊገጥመው አይደል? ያም ሆኖ ግን ውስጤ በእርግጠኝነት ተሞልቶ ነበር። እግዚአብሔር ስላደረገው ነገር ለማመስገን ሁለቱም አብረውኝ የምስጋና ጸሎት እንዲያደርጉ ጠየኳቸው። ገና ጸሎቴን ከመጨረሴ በፊት ድምጿን ዝቅ አድርጋ በአዲስ ልሳን ስትጸልይ ሰማኋት። ከቢሮ የወጣችው በአየር ላይ የምትንሳፈፍ እስኪመስላት ድረስ በደስታ እየፈነደቀች ነበር። አንድ ቀን አንድ ወጣት ወታደር ቢሮዬ መጣ። ከዚህ በፊት ለዚህ ሰው እግዚአብሔር ሆይ እባክህ እንዳያጨስ እርዳው በማለት እንደጸለይኩለት አስታውሳለሁ። አሁን ፊቱ በደስታ ፈክቷል። አንተ ከሄድክ በኋላ የሆነውን ነገር ብነግርህ በፍጹም ታምነኛለህ ብዬ አላስብም አለ በድንገት ፈንቅሎ በሚወጣ አነጋገር። ካለፈው ወር ወዲህ ብዙ አስደናቂ ነገሮች ሲደረጉ ስላየው በበኩሌ ማንኛውንም ነገር ለማመን ዝግጁ ነበር። የምትነግረኝም በሙሉ አምናለሁ፣ እስቲ የሆነውን ንገረኝ አልኩት። አንተ ከሄድክ በኋላ በልቤ ሳኩ። እግዚአብሔር ለጸሎት መልስ እንደማይሰጥ ለማሳየት ቀላል ነው። ከኪሴ ሲጋራዬን አውጥቼ ማጤስ ብቻ ነው የሚያስፈልገው ስላሰብኩ ሲጋራ አወጣሁና ለኮስኩ። በኃይል ሳኩት። ሆኖም እንደሌላው ጊዜ አልጣመኝም። እንዲያውም አስመለሰኝ።
ምናልባትም አጋጣሚ ይሆናል፣ ምናልባትም ከተመገብኩት ምግብ ይሆናል ብዬ አሰብኩ። በዚያኑ ቀን ከሰዓት በኋላ እንደገና ለማጨስ ሞከርኩ። ያው የቅድሙ ነገር ተደገመ። በሚቀጥሉት 3 ቀኖች ለማጨስ በሞከርኩ ጊዜ ተመሳሳይ ነገር ይሆን ነበር። አሁን ግን ለማጨስ ሳስብ እንኳን ጭራሹኑ ያቅለሸልሸኛል አለ። በሰማሁት ምስክርነት ከመጠን በላይ ደስ አለኝ። መንፈስ ቅዱስ ከኛ ጋር እንደሚሆንና ወደ እውነት ሁሉ እንደሚመራን ኢየሱስ ክርስቶስ ተስፋ ሰጥቷል። እኔም የሰጠኝን መመሪያ አላሳሳትኩም ነበር ማለት ነው። ከጥቂት ቀን በኋላ ይሄው ወታደር ተመልሶ መጣና ስላንድ ሌላ ነገር ልትጸልይልኝ ፈቃደኛ ነህ በማለት ጠየቀኝ። አዎ በጣም ፈቃደኛ ነኝ። እግዚአብሔር ኃጢአቴን ይቅር እንዲለኝና ክርስቶስን እንዳዳኝ እንድቀበል እንዲረዳኝ እባክህ ጸልይልኝ። ሁለታችንም ተንበረከክንና ደስ እያለው ክርስቶስን ተቀበለ። ይህ ከሆነ ጥቂት ወሮች በኋላ በኮሎምቦስ ጆርጂያ ባለ አንድ ቤተክርስቲያን ለነበሩ ሰዎች ስለዚህ ጉዳይ እየነገርኳቸው ነበር። ከስብሰባው በኋላ አንድ ሰው መጣና ይህ ሲሆን እኔም በ82ኛው አየር ወለድ ምድብ ውስጥ ነበርኩ። ያ ሰው ባገኘው አጋጣሚ ሁሉ ሲጋራ እንዳያጨስ ስላደረገው አገልጋይ ሲናገር ሰምቻለሁ አለ። ምን አይነት አስደናቂ እውነት ነው! እግዚአብሔር እኛን ማዳን ብቻ ሳይሆን እርሱን እንድንመስል እንደሚቀርጸንና እንደሚያበጀን የተናገረው እውነት ነው። የድሮ ልማዳችንና ሱሳችንን እንዲሁም የረከሰ አስተሳሰባችንን ያስወግድልናል። የውስጥ ሕይወታችንንም ያድስልናል። የመንፈስ ቅዱስ ጥምቀትን ካገኘው ገና ጥቂት ወሮች ብቻ ቢሆኑም እድሜ ዘመኔን በሙሉ በዚህ አዲስ ልምምድ ውስጥ ያሳለፍኩ ይመስለኛል። በአገልግሎቴ ጌታ ብዙዎችን ሲረዳ አይቻለሁ። አሁን ግን እኔው ራሴ የጠላት ጥቃት ኢላማ ሆንኩ። ከዚህ በፊት ያልነበረኝ ህመም ይሰማኝ ነበር። እድሜን ሙሉ የፈረስ ጉልበት ያለኝ ያህል ጠንካራ ብርቱ ነበርኩ። አሁን ግን ትንሽ ስንቀሳቀስ ይደክመኛል። ልቤን በፍጥነት ይመታል። አካሌ መንምኖ ሁለመናዬን ያመኝ ነበር። ይህን ያህል ግምት ሳልሰጠው 1 ሳምንት ያህል እረፍት አደረኩ። ያም ሆኖ አልተሻለኝም። በመጨረሻም ሐኪም የሚለውን ለመስማት ሆስፒታል ሄድኩ። በስትሬቸር አድርገው ወዲያውኑ ወደ አልጋ ወሰዱኝ። ይሁን እንጂ ተከታታይ ምርመራ ቢያደርጉልኝም ችግሬን ማግኘት አልቻሉም። እንዲያውም ከመሻል ይልቅ እየባሰብኝ ሄደ። በዚህ ፍጥነት ከቀጠለ ብዙም ሳልቆይ የምሞት መሰለኝ። አንድ ምሽት ምናልባት የመጨረሻ ተቃርቦ ይሆን በማለት እያሰብኩ ያለ በድንገት አሁንስ ትታመንብኛለህ የሚል ጠንከር ያለ ስሜት ተሰማኝ። አዎ ጌታ ሆይ በማለት በጨለማው ክፍል በዝግታ ተናገርኩ። ወዲያውኑ ጸጥ ያለ ሰላም በውስጤ መንቀሳቀስ ጀመረና ድብን ያለ እንቅልፍ ወሰደኝ። በሚቀጥለው ጧት በጣም ተሽሎኝ ነበር። ዶክተሮቹ ለጥቂት ቀን እረፍት እንዳደርግ ነግረውኝ ነበር። ይህ ጊዜ የጸሎት የምስጋናና የጥናት ጊዜ ስለሆነልኝ በጣም ጠቅሞኛል። አንድ ቀን ግሌን ክላርክ የተባለ ሰው ከጻፋቸው መጽሐፍት አንዱን እያነበብኩ ያለ የኢየሱስን የሚመስል ሕይወት እንዲኖር ትፈልጋለህ የሚል ድምጽ በውስጤ ሰማሁ። አዎ ጌታ ሆይ ከማለት ሌላ የምለው አልነበረም። ስለ ሐሳቦችህና ምኞቶችህ ምን ይሰማሃል? ንጹህ ናቸውን? አይደሉም፣ በፍጹም አይደሉም ጌታ ሆይ። ንጹህ እንዲሆኑ ትፈልጋለህ? አዎ ጌታ ሆይ፣ መጥፎ ሐሳቦችንና ምኞቶችን ለማስወገድ ብዙ ታግያለሁ። ታዲያ ንጹህ ያልሆኑ አስተሳሰቦችን ሰጠኛለህ? አዎ ጌታ ሆይ፣ ለዘላለሙ? አዎ ጌታ ሆይ፣ ለዘላለሙ። ወዲያውኑ አንድ ከባድ ሸክም ሲነሳልኝ፣ ጭጋግ መሳይ ነገር ሲገፈፍልኝ፣ ውስጤ ጥርት ሲልና ንጹህ ሲሆን ተሰማኝ። በድንገት በሩ ተከፈተና አንዲት በጣም ቆንጆ ነርስ ስትገባ በአይኖቼ እየተከተልኳት ነበር። በጣም የምታምር ወጣት ነርስ ነበረች። ሆኖም እንደሌላው ጊዜ አልተፈተንኩባትም። እንዲያውም ምን አይነቱ የእግዚአብሔር ፍጥረት ናት በማለት ነበር ያደነኩት። ከሆስፒታል ከወጣው በኋላ ወደ ጸሎት ቡድናችን ሲሄድ እንዲጸልዩልኝ እንጠይቃቸው በጣም ይሰማኝ ነበር። ከዚያ በፊት ሁሌም ለሌሎች የምጸልየው እኔ ነበርኩ። አሁን ግን ሌሎች እንዲጸልዩልኝ በመካከል ወንበር ላይ ተቀመጥኩ። ሊጸልዩልኝ እየተዘጋጁ ያለ ስለምን እንድንጸልይ ልትፈልጋለህ አሉኝ። ጥቂት አሰብኩና እግዚአብሔር ከምን ጊዜውም በበለጠ ሁኔታ እንዲጠቀምብኝ እንድትጸልዩልኝ እፈልጋለሁ አልኳቸው። እየጸለዩልኝ እያለ በመንፈስ አይኖቼ ክርስቶስን የማየውና እንድጠቀምብህ አልፈልግም፣ ይልቁንም አንተ ተጠቀምብኝ ሲል የምሰማው ይመስለኝ ነበር። ኢየሱስን የምረዳበት ሁኔታ አዲስ የማስተዋል በር የተከፈተ ያህል ነበር። የደቀ መዛሙርቱን እግር ባጠበ ጊዜ ዝቅ ብሎ እንዲያገለግላቸው እንዲፈቅዱለት ጠይቋቸው ነበር።
ራሱን በመስቀል ላይ እንደሰጠ ሁሉ ዛሬም በእያንዳንዱ ቅጽበት ሁለንተናውን ሊሰጠን ይፈልጋል። ከእርሱ እንቀበላለን እንጂ ለእርሱ የምንሰጠው ምንም ነገር የለንም።